ጓደኛው ጥሎሽ ሄደው አንቺን ነው ሸለምጥማጥ። አሁን ዝም ብዬ ሳይሽ ትቶሽ ሄደው። ለምን እናንተ ቪውና ጊፍተር ስለምትቆጥሩ ነው ይሄን ይቆጠርኩላችሁ። ስንት ፎሎ ነው ያለሽ ኤልሻዴ? ተዘግቶብሽ ያውቃል እንዴ አንቺ? ቤታ ስንት ነው ያላት? ዲቦራ ያንቺ ጓደኛ ነበረች አይደል? እናው ከቤታ ጋር የተቀያየሙ ሲመስላችሁ ጓደኛ ሁላ በልታ ጨረሰች ማለት አይከብድም? አይከብድም ጋይስ? የማቆየት ባህሪ ካለሽ ምን ነው ዲቦራ ለምን አላቆየሻትም ታዲያ? ሄለን ለምን አላቆየሻት? የጠላቴ ጠላት በሚለው እኮ ከኪዱ ጋር ራሱ ጓደኛ ያንሹ ልክ ከቤታ ጋር ሲጣሉ ከአንቺ ጋር ጓደኛ ሆነች አይደል? ኮሳው ከአንቺ ጋር ከሷ ጋር ከነሱ ጋር ስትጣላ አንቺ ጋር ጓደኛ ሆነች። ጽንብ አንሳነሽ በአጠቃላይ በነገራችን ላይ እናቴ ጽንብ አንሳነሽ። ምን ያህል እንቅልፍ ደማትተኝ እንትና እንደዚህ አይነት ፕላን ታርገሽ ማነው ከእንትና ጋር የተጣላው? ማንን አግበሰብሳለሁ? ማንን ምን አረጋለሁ? ነፍጠኛ ኪስ ስትልክልሽ ነፍጠኛ ደስ ትለኛለች ታርቀናል አልሽ። አሁን ከቤታ ጋር ስትጣላ በራስሽ ጊዜ የመጣ ምንም ስሜት የለም። እስከ መቼ ነው ጥንባንሳ የምትሆኑት? ለቃቃሚ የምትሆኑት? ለምን በራሳችሁ ዙሪያ የማትሄዱት? እኔ ሰው መጣራት ከፈለኩ እጣላለሁ፣ መታረቅ ስፈልግ እታረቃለሁ። ለእንትና ስል የሚባል ነገር የለም። ለእንትና ስትል የሆነ ነገር ካደረግ አንተ የዛ ሰው ዱካ ተከታይ ነህ ማለት ነው። የራስህ ዓለም የለህም ማለት ነው። በሰው ዛቢያ ነው የምትሽከረከረው ማለት ነው። ያ እናንተ መሬት የምትዞረው በቤታ ዙሪያ ላይ እንደሆነ ነው የተረዳሁት። የእውነት እንዴ ሰው ዝም ብለህ ተጣለው። ቆይ እቺ ልጅ ከእንትና ጋር ተጣልታለች፣ እንትና ከሁልሽ ጋር ተጣላለሁ ጋይስ